እንደምን ከረማችሁ የስኬት ጉዞ ቤተሰቦች። ዛሬ ይዤላችሁ የቀረብኩት በኤፕሪል 7 በፒያሳ ሬስቶራንት በአትላንታ በቸቤ ሚዲያ አስተባባሪነት ለመቄዶንያ ድጋፍ ለማድረግ ምሽት ላይ ተሳታፊ የነበርኩ በመሆኑ ስለ ቆይታው ትንሽ ለመናገርና የቆይታውን ደግሞ ምስል የሚያሳይ ፎቶዎች ከዚህ ጋር አቀናብሬ አቅርቤላችኋለሁ እና በአጠቃላይ ምሽቱ ደስ ይል ነበረ። ብዙ ሰዎች ድጋፍ ሰጥተዋል። ሆኖም አብዛኛው ሰው ደግሞ ቀደም ብሎ ድጋፉን የሰጠ በመሆኑ የዛን ቀን ደግሞ በመድረኩ ላይ ደግሞ ስለተጋበዙ ከሰርጡት ላይ ደግሞ በተጨማሪ ብዙዎች አስተዋጽኦ አድርገዋል እና እስከዛሬ ድጋፍ ያደረጋችሁ ለመቄዶንያ ሁላችሁም በጣም ትመሰገናላችሁ። በሰው ዘንድ ብቻ ሳይሆን በአምላክ ዘንድ ትልቅ ቦታ ነው ያለው እና ይህን ድጋፍ ደግሞ ለማድረግ በጊዜ እጥረት እና በአንዳንድ ምክንያት የዘገያችሁ ደግሞ የዜል ቁጥሩ አለ። ዜል፣ ካሻፕ፣ ዌልስ ፋርጎ ቁጥር እዚህ ላይ ተቀምጧል። እዛ ማድረግ ትችላላችሁ። በሌላ ሀገር ደግሞ የምትገኙም ከሆነ በኢትዮጵያ የባንክ ቁጥርም እንደዚሁ ይገኛል እና ድጋፋችሁን እንድትቀጥሉ እና መቄዶንያ እንግዲህ 8,000 የሚያክሉ ሰዎችን አቅፎ የያዘ 8,000 ሰዎች መንገድ ላይ ቢሆኑ ኖሮ ዛሬ እንዴት አዲስ አበባ ወይም ሌላውም ሀገር እንዴት የበለጠ ብዙ ድጋፍ የሌላቸው ሰዎች በየመንገዱ ወድቀው ይገኙ ነበረ እና መቄዶንያ ደግሞ አዲስ አበባም ሳይሆን ሌሎች ቦታዎችን በጣም እያስፋፋ ስለሆነ ለዚሁ ድጋፍ ለማድረግ እንግዲህ ሁላችንም በየበኩላችን የምንችለውን ሁሉ አስተዋጽኦ ማድረግ ይጠበቅብናል። ቢኒያም ደግሞ ራሱን ሰጥቶ ህይወቱን ለዚህ የሰጠ ሰው ነው። እሱ ህይወቱን ነው የሰጠው። እኛ ደግሞ ገንዘብ በመስጠት ሁላችንም እንድንተባበር በድጋሚ ለመግለጽ ነው የመጣሁት እና በዚሁ አጋጣሚ እኔም ደግሞ በቀጥታ መቄዶንያም ተገኝቼ የተወሰነ ሰው ምግብ በማብላት ተሳትፌ ነበር እና ቦታውን በዛው ተገኝቼ ስላየሁት እና ይህንንም ደግሞ በፌስቡክ ላይ በ2023 መጨረሻ ላይ አስቀምጨዋለሁኝ እና በእውነት ሄዳችሁ ብታዩት በእውነት ልባችሁ በጣም በጣም ይነካል። በመቄዶንያ ከ300 እናቶች ጋር አብረን ምሳ በማብላት ከጥቂት ቤተሰቦች ጋር ያሳለፍኩት ሰዓታት በጣም ለኔ ደግሞ ተጨማሪ እርካታ ያገኘሁበት ዓመት ነው እና በዚሁ አጋጣሚ ኢትዮጵያ ስትሄዱ መቄዶንያን ብትጎበኙ፣ ሌሎችም ደግሞ አረጋውያንን የሚጦሩ ልዩ ልዩ በጎ አድራጎት ድርጅቶች አሉ። ህፃናትን የሚንከባከቡ ህፃናትን የሚያሳድጉም እንደዚሁ የበጎ አድራጎት ድርጅቶች አሉ እና እነዚሁ እና የመሳሰሉትን እነሱን ጎብኝታችሁ ብትመጡ በእውነት በጣም የመንፈስ እርካታ ነው የሚሰጣችሁ። አዲስ አበባ ለጉብኝትም ሆነ በሆነ አጋጣሚ የምትሄዱ ለአንድ ቀን ጊዜያችሁን አጣባችሁ መቄዶንያ ሄዳችሁ ብታዩት ሁሉንም ነገር በጣም በአካል ተገኝታችሁ ታዩታላችሁ ማለት ነው እና መቄዶንያና እንዲሁም ሌሎችም ብዙ አሉ ይህን የመሰለ በጎ አድራጎት ድርጅት ላይ የተሳተፉ። ሁሉንም እንግዲህ በምንችለው መንገድ እንደግፍ። ይሄ ነው ዛሬ የመጣሁበት። አመሰግናለሁ። እስከ መጨረሻው ድረስ አይታችሁት በጣም አጭር ቪዲዮ ነው እና አመሰግናለሁ። ሰብስክራይብ ማድረግ ደግሞ አትዘንጉ። ሰብስክራይብ ሳታደርጉ አትውጡ። እሺ፣ ደህና ቆዩልኝ።